ሰላም ጤና ይስጥልኝ። የዕለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። በህገ ወጥ መንገድ ሲዘዋወር የነበረ ከ8,000 ሊትር በላይ ናፍጣ ተያዘ። በወላይታ ዞን ዳሞት ሶሬ ወረዳ ፖሊስ ባደረገው ድንገተኛ ፍተሻ በህገ ወጥ መንገድ ሲዘዋወር የነበረ 8,000 ሊትር በላይ በቁጥር በ34 የውሃ መያዣ ታንከር የተከማቸ ናፍጣ በቁጥጥር ስር ማድረጉን የወረዳው ፖሊስ አስታውቋል። አንድ ህገ ወጥና የተጨበረበረ የንግድ ደረሰኝ የያዘ ሰሌዳ ቁጥር ኢቲ 86230 ኮድ 3 የሆነ ሲኖትራክ የጭነት መኪና ከወላይታ ሶዶ ወደ ዳውሮ ዞን ሲሄድ ድንገተኛ ፍተሻ መደረጉን ተገልጿል። በተደረገው ድንገተኛ ፍተሻ ከንጋቱ 12 ሰዓት አካባቢ ህጋዊ ያልሆነ የናፍጣ ገዢ ሰነድ ህጋዊ በማስመሰል የተያዙ የተለያዩ የተጭበረበሩ ሰነዶችን በመያዝ ለማለፍ ሲሞክር ሊያዝ ችሏል። በህገወጥ መንገድ ናፍጣ የተጫነበት ሲኖትራክ የጭነት ተሽከርካሪ በወረዳው በዶጌ ማሽዶ ቀበሌ በፍተሻ በወጡ ፖሊስ አባላት ክትትል ቁጥጥር ስር መዋሉን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮም ተናግረዋል። የ8ኛ ክፍል መልቀቂያ ፈተና የማለፊያ ውጤት ከ50 በመቶ በላይ እንዲሆን ተወሰነ። የከተማው አቀፍ ፈተና ውጤት ዛሬ ከሰዓት ይፋ ይደረጋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የአጠቃላይ ካውንስል አባላት የ2017 የትምህርት ዘመን የ8ኛ ክፍል መልቀቂያ ፈተና የማለፊያ ውጤት 50 በመቶ እንዲሆን በዛሬው ዕለት ውሳኔ ተላለፈ። የቢሮው ኃላፊ ዶክተር ዘላለም ሙላቱ በከተማ አስተዳደር የ8ኛ ክፍል መልቀቂያ ፈተና ውጤቱን በየአመቱ መሻሻል እየታየ መሆኑን ገልጸው ዘንድሮም ከአምና የተሻለ ውጤት ለማስመዝገብ መቻሉን አስታውቀዋል። በዚህ መሰረት የተፈታኞች ውጤት ዛሬ ከሰዓት ይፋ እንደሚደረግ ተገልጿል። በቀጣይ ቀናትም የ6ኛ ክፍል መልቀቂያ ውጤት ይፋ እንደሚደረግ ተመላክቷል። የ2017 የ8ኛ ክፍል ከተማ አቀፍ ፈተና ሰኔ 3 እና 4 ቀን 2017 ዓ.ም በከተማ አስተዳደር በሚገኙ 94 የመፈተኛ ጣቢያዎች መሰጠቱ የሚታወስ ሲሆን 7525 ተማሪዎች የመልቀቂያውን ፈተናም ወስደዋል። ተቋማት መመሪያን ሳይከተሉ ከ404 ሚሊዮን ብር በላይ በግዢ ፈጽመዋል። የፌዴራል ዋና ኦዲተር ተቋማት መመሪያ ሳይከተሉ ከ404.7 ሚሊዮን ብር በላይ ግዢ መፈጸማቸውን የፌዴራል ዋና ኦዲተር ገለጹ። የህዝብ ተወካዮች ምክር ቤት 4ኛው ዓመት የስራ ዘመን 39ኛ መደበኛ ስብሰባ እያካሄደ በስብሰባው የፌዴራል ዋና ኦዲተር የፌዴራል መስሪያ ቤቶች የ2016 በጀት ዓመት የኦዲት ሪፖርት አቅርበዋል። ዋና ኦዲተር መሰረት ዳምጤ ባቀረቡት ሪፖርት በሰባይ ፌዴራል ተቋማትና በ7 ቅርንጫፍ ጽሕፈት ቤቶቻቸው ከ404.7 ሚሊዮን ብር በላይ የመንግስት የግዢ አዋጅ ደንብና መመሪያን ያልተከተለ ግዢ ተፈጽሞ ተገኝቷል ብለዋል። መመሪያን ሳይከተሉ ግዢ ከፈጸሙ ተቋማት መካከል የባህልና ስፖርት ሚኒስቴር፣ የውሃና ኢነርጂ ሚኒስቴርና የብሔራዊ ተሃድሶ ኮሚሽን እንደሚገኙበትም ዋና ኦዲተር መሰረት ዳምጤ ተናግረዋል። እንዲሁም አርሲ ዩኒቨርሲቲና በገቢዎች ሚኒስቴር የመካከለኛ ግብር ከፋዮች ቁጥር 2 ቅርንጫፍ ጽሕፈት ቤት ከእነዚህ ተቋማት መካከል መሆናቸውንም ገልጸዋል። ኳታር የኢራንን የሚሳኤል ጥቃት አወገዘች። ኳታር በአል ኡዳይ በሚገኘው የአሜሪካ የጦር ሰፈር ለተፈጸመው ጥቃት በጥብቅ አወገዘች። የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ አልአንሳ በኤክስ ገጻቸው በላይ ባሰፈሩ ጽሁፍ ጥቃቱ የኳታር ሉዓላዊነት፣ የአየር ክልል፣ ዓለም አቀፋዊ ሕግና የተባበሩት መንግስታትን ስምምነት ጥሰት እንደሆነም እንቆጥሯለን ብሏል። የኳታር የአየር መከላከያ ስርዓት ጥቃቱን በተሳካ ሁኔታ መምከኑንና የኢራን ሚሳኤሎች ማክሸፉን የገለጹ ቃል አቀባዩ የጦር ሰፈሩ ቀደም ብሎ ከአካባቢ ወጥቷል ብለዋል። በጦር ሰፈሩ ላይ የነበሩም ሰራተኞች ደህንነት ለማረጋገጥ ሁሉም አስፈላጊ እርምጃዎችን ተወስደዋል ያሉት ቃል አቀባዩ በጥቃቱ የተከሰተ ሞትም ሆነ ጉዳት እንደሌለም አረጋግጠዋል። ኳታር ለዚህ ጭካኔ ለተሞላበት ጥቃት የሚመጣጠን ምላሽ የመስጠት መብቷ የተጠበቀ ነው ሲሉም አክለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራንና እስራኤል መካከል የተኩስ አቁም ስምምነት ተደርሷል አሉ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በኢራንና እስራኤል መካከል የተኩስ አቁም ስምምነት መደረሱን ገለጹ። ሁለቱ ሀገራት ግን በይፋ የተኩስ አቁም ስለመደረሱ ያሉት ነገር የለም። ኢራን እስራኤል የምትፈጽመውን ጥቃት የምታቆም ከሆነ እርሷ ሚሳኤሎች ማስወንጨፍ እንደምታቆም ተናግራለች። ትናንት ምሽት ኢራን በኳታር ወደሚገኝ የአሜሪካ ጦር ሰፈር ሚሳኤሎችን አስወንጭፋም ነበር። ይህ ከሆነ ከጥቂት ሰዓታት በኋላ ዶናልድ ትራምፕ በኢራንና እስራኤል መካከል የተኩስ አቁም ስምምነት መደረሱን በማህበራዊ ሚዲያ ገጻቸው ላይ ያሳወቁ ትራምፕ ሁለቱ ሀገራት በ24 ሰዓት ውስጥ ጥቃት መፈጸማቸውን ያቆማሉ ብለዋል። ነገር ግን ከዚያ በኋላ እስራኤል በኢራን የሚገኙ ኢላማዎች ላይ ድብደባ መፈጸሟን ተሰምቷል። እስራኤል ሁለቱ ሀገራት በቀጣይ 24 ሰዓት ውስጥ ተኩስ አቁማሉ ለሚለው የትራምፕ መግለጫ ይፋ ምላሽ አልሰጠችም።
ኢራንም በተመሳሳይ ሚሳይል ማስወንጨፏን አለማቆሟን የእስራኤል ጦር ገለጸ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኢራንና የእስራኤልን የ12 ቀን ጦርነት ለማስቆም ሙሉ ለሙሉ የተኩስ አቁም ስምምነት መደረሱን ከገለጹ በኋላ ከኢራን በተተኮሰ ሚሳይል 3 ሰዎች መሞታቸውን የእስራኤል ጦር አስታወቀ። በደቡብ እስራኤል ቴል አቪቭና ቤርሳቤ አካባቢ ፍንዳታዎች መሰማታቸውን የዓይን እማኞች ተናግረዋል። የእስራኤል ጦር ኢራን ከ6 ዙር ሚሳይሎች ማስወንጨፏን ሲገልጽ የኢራን ብሔራዊ አምቡላንስ አገልግሎት በቤርሳቤ 3 ሰዎች ሕይወት ማለፉን አስታውቋል። ይህም ትራምፕ የተኩስ አቁም ስምምነቱን ካወጁ በኋላ በእስራኤል የተመዘገበ የመጀመሪያ ሞትም ሆኗል። ሮይተርስ የዜና ወኪል ዋይት ሀውስ ከፍተኛ ባለስልጣናትን ጠቅሶ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት ውይይት የተኩስ አቁም ስምምነት ለማድረግ መስማማታቸውንም ዘግቧል። አንድ የኢራን ባለስልጣን ቴህራን የተኩስ አቁም ስምምነት ለማድረግ መስማማታቸውን ቀደም ሲል አረጋግጠዋል። ነገር ግን የሀገሪቱ የውጭ ጉዳይ ሚኒስትር እስራኤል ጥቃቷን ካላቆመች ድረስ ጦርነቱን ማቆም እንደማይቻል ተናግረዋል። የእስራኤል መከላከያ ኢታማዦር ሹም ለኢራን በኃይል ምላሽ ይሰጣል አሉ። የእስራኤል መከላከያ ኃይል ኢታማዦር ሹሙ ኢራን ለፈጸመችው ከባድ ጥቃት መከላከያ በኃይል ምላሽ ይሰጣል ሲሉም ተናገሩ። የኢራን መከላከያ ኃይል ኢታማዦር ሹም አብዱላሂም ሙሳቪ ግን ወደ እስራኤል ሚሳኤል አስወንጭፏል መባሉን አስተባብለዋል። የእስራኤል መከላከያ አዛዥ የሆኑት ኢያል ዛሚር በመከላከያ ኤክስ ገጽ ላይ የኢራን መንግስት የተኩስ አቁም በመጣስ ለፈጸሙ ከባድ ጥሰት በኃይል ምላሽ ይሰጣለን ብለዋል። እስራኤል የኢራንን የተኩስ አቁም ስምምነት በመጣስ ወነጀለች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ኢራን የተኩስ አቁም ስምምነቱን በመጣስ ወነጀሉ። አክለውም የእስራኤል መከላከያ ኃይል ኢራን የተኩስ አቁምን በመጣስ በቴህራን ማዕከላዊ ክፍል የሚገኙ ኢላማዎች ላይ ከበድ ያለ ጥቃት በመፈጸም ምላሽ እንዲሰጥ ማዘዛቸውንም ተናግሯል። የእስራኤል መከላከያ ኃይል ከእስራኤል የተተኮሱ ሚሳኤሎችን የአየር መቃወሚያ ማምከኑንም ተናግሮ ነበረ። እስራኤል ከኢራን ጋር የተኩስ አቁም ስምምነት ለማድረግ ስትስማማ የነዳጅ ዋጋ ቀነሰ። ኢራን ከእስራኤል ጋር ለ2 ሳምንት ከቆየ ግጭት በኋላ የተኩስ አቁም ስምምነት ለማድረግ ከተስማማች በኋላ የነዳጅ ዋጋ በ5 በመቶ ገደማ ቀንሷል። ድፍድፍ ነዳጅ ዘይት በበርሜል ወደ $68 ዝቅ ብሏል። ይህም እስራኤል ሰኔ 13 በኢራን የኒውክሌር ተቋማት ላይ ሚሳኤሎችን ከማስወንጨፏ በፊት ከነበረበት በታች ነው። በቅርብ ቀናት ውስጥ ኢራን የነዳጅ ጋዝ እና የመርከብ መስመር የሆነውን የሆርሙዝ ባህረ ሰርጥ በመዝጋት የዓለም አቀፍ አቅርቦት ልታስተጓጉል ትችላለች የሚል ስጋት እየጨመረ በመምጣቱ የዋጋ ጭማሪ ተስተውሎ ነበር። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም አሁን ተግባራዊ ሆኗል ሲሉ የእስያ አክሲዮን ገበያዎች ተነቃቅተዋል። ከዚህ በኋላ እስራኤል በተኩስ አቁሙ መስማማቷን በይፋ አረጋግጣለች። የሚሳኤል ጥቃቱ ከተጀመረበት ጊዜ አንስቶ የነዳጅ ዋጋ በበርሜል እስከ $81 ደርሶ ነበረ። የኢራን ጥቃት በጣም ደካማ ነው። ፕሬዚዳንት ዶናልድ ትራምፕ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን ጥቃት በጣም ደካማ ነው ሲሉ ምሽቱን በትሩዝ ሶሻል ሚዲያ ገጻቸው ባስተላለፉት መልእክት ገልጸዋል። ከተተኮሱት 14 ሚሳኤሎች 13ቱ ማክሸፋቸውና አንዱን ጉዳት በማያደርስ መልኩ እንዲያልፍ መደረጉን ተናግረዋል። እንኳን ደስ አለሽ ዓለም፣ ጊዜው የሰላም ነው ያሉት ትራምፕ ምንም ሕይወት እንዳልጠፋና ማንም እንዳይጎዳ ቅድመ ማስጠንቀቂያ ስለሰጡን ኢራንን ማመስገን እፈልጋለሁ ነው ያሉት። አክለውም ምናልባት አሁን ኢራን በቀጠናው ወደ ሰላም ስምምነት ማምራት ትችል ይሆናል፣ እስራኤልም ተመሳሳይ ነገር እንድታደርግ አበረታታለሁ ሲሉም ነው የገለጹት። የእስራኤሉ ፕሬዝዳንት የአንበሳው መነሳት ዘመቻ መሳካቱን ገለጹ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትላንት ምሽት የጸጥታ ካቢኔው የመከላከያ ሚኒስትሩና የእስራኤል መከላከያ ሰራዊት ዋና አዛዥና የሞሳድ ዳይሬክተርን ያካተተው ስብሰባ ማካሄዳቸውን የእስራኤል መንግስት አስታውቋል። አንበሳው መነሳት በሚል መጠሪያ የተካሄደው ኦፕሬሽን ሁሉም ግቦች መምታቱን እና ከተጠበቀው በላይ ውጤት ማስመዝገቡን ጠቅላይ ሚኒስትሩ ገልጸዋል። አክለውም እስራኤል የገጠሟትን የህልውና ስጋቶች ማለትም የኒውክሌር ጉዳይና የባለስቲክ ሚሳኤሎችን በተመለከተ ሙሉ በሙሉ ማስወገድ ትችላለች ብለዋል። የእስራኤል መከላከያ ሰራዊት አይዲኤፍ በቴህራን የአየር ክልል ውስጥ ሙሉ የአየር የበላይነት ማግኘቱን ገልጸው የኢራን ወታደራዊ አመራር ላይ ከባድ ጉዳት ማድረሳቸውንና በደርዘን የሚቆጠሩ የኢራን ዋና ዋና የመንግስት ኢላማዎችን ማውደም መቻሉን ጠቅሷል። እስራኤል ለመከላከልና የኢራንን የኒውክሌር ስጋት በማስወገድ ረገድ ከፍተኛ ተሳትፎ ላደረገ የአሜሪካው ፕሬዚዳንት ዶናልድ ትራምፕና ለአሜሪካ ምስጋናም እናቀርባለን ብለዋል። ዘመቻው ግቦችን ማሳካቱን ተከትሎ ከፕሬዚዳንት ትራምፕ ጋር ሙሉ በሙሉ በመተባበር እስራኤል የፕሬዚዳንት የ2000 የተኩስ አቁም ስምምነት ሀሳብ እንደምትቀበል አስታውቀዋል። በተጨማሪ እስራኤል ማንኛውም የተኩስ አቁም ጥሰት ሲያጋጥማት በኃይል እንደምትመልስ አስጠንቅቃለች። የእስራኤል ዜጎች የተኩስ አቁም ሙሉ በሙሉ መከበሩን እስኪረጋገጥ ድረስ የእስራኤል መከላከያ ሰራዊት ትዕዛዝና የዓለም መመሪያዎችን ማክበር እንዳለባቸውም ተገልጿል።